ሰላም እንዴት ናችሁ? ሰላም ናችሁ ወይ? በሌላ ቪሎግ መጥቻለሁ። የዛሬ ደግሞ የማታ ጉዞ ነው ማለት ነው ከግሩፕ ጋር እና ቪዲዮን በላይክ ኮመንት እና ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ ማለት አዲስ ነኝና አሳድጉኝ ትንሽ እስከ በዚህ በዩቱብ እንኳን መስራት አሳድጉኝ። በዛ ላይ ደግሞ ማየት የምትፈልጉትን ቦታም ኮመንት ላይ አስቀምጡልኝ። የምግባቸውም ይሁን የልብሳቸውም ይሁን ገበያቸውም ይሁን ማንኛውም ነገር ላሳያችሁ የምትፈልጉትን ነገር ላሳያችሁ እችላለሁ። ኮመንት ላይ ካስቀመጣችሁልኝ ሄጄ ቦታውን ቀርጬ ለእናንተ አደርሳለሁ። እና እዚህ ጋር መንገዳችን ጀምረናል። ከሌሊቱ 7 ሰዓት አካባቢ ማለት ነው። የማታ ጉዞ ነው። 120 ኪሎ ሜትር ነው የምንሄደው ስንሄድ ስንመለስ ማለት ነው። ስንሄድ ግን 60 ኪሎ ሜትር ነው እና 60 ኪሎ ሜትር ከበር ለማድረግ አብራችን ቆዩ። እዚህ ጋር መንገዳችን ጀምረናል። በጣም ማታ ቢሆንም ማለት ነው እዚህ ሀገር በጣም ይጨናነቃል መንገዱ፣ ቢዚ ይሆናል፣ አያርፍም። ሰው ሙሉ ሌሊት እየተጓዘ ነው የሚያድረው። እኔ ገርም ነው የሚለኝ የዚህ ሀገር ነገር እና እኔ አዲስ እንደመጣሁ ለራሱ በጣም ጨንቆኝ ነበረ። ማለት በ2 ሰዓት ሀገራችን እኛ ይሄ ፓኪስታን ይቀድማል። አሁን 7 ሰዓት ከሌሊቱ ኢትዮጵያ 5 ሰዓት ከሌሊት ማለት ነው። ስለዚህ አዲስ እንደመጣው እንቅልፉ ለራሱን በደንብ አልተኛም ነበረ። ሙሉ ሌሊት ደግሞ ሰው ሲጓዝ ነው የሚያድረው። ብዙ ሞተር ሳይክሎች በቃ ድምፅ ነው የሚሰማው። በተለይ አካባቢ ላይ የመንገደኞች ቦታ ከሆነ በቃ የሞተር ሳይክሎች ሙሉ ሌሊት እየሰማሁ። ከዛ ግን የማይለመድ ነገር የለም፣ ለምጃለሁ። አሁን ምንም የማይለመድ ነገር የለም እና እኔ የምላችሁ እዚህ ጋር እየተጓዝን ነው። ገና መጀመራችን ነው። አሁን የምንሄደው ይሄ የምንሄድበት ቦታ ማለት ነው ብዙ ሴቭ አይደለም። ብቻችን እኔና ባለቤት መሄድ ስለማንችል ግዴታ ከግሩፕ ጋር መሄድ አለብን። ማለት የሆነ ዩቱበር ለራሱ ሞተር ሳይክል ትልቅ ሞተር ሳይክል ወስዶበት በፊትም ፌስቡክ ላይ ያየሁ ነበረ። በቃ ያገኙትን ይገድላሉና እንደዛ ስለሆነ ግሩፕ ስትሆን ግን ሴቭ ታገኛለህ። ለዛ ነው ከግሩፕ ጋር እዚህ ጋር እንዳያችሁት ሰርግ አለና ትንሽ ቀረብ ስንል ድምፁን ይሰማችሁ ይሆናል። ሰርግ አለና ሙሽሪት እየወሰዱ ነው መሰለኝ። መንገድ ላይ እየጨፈሩ ነበረ። ያያችሁት ነው። ይሄ መንገድ ላይ ማለት ነው ሰርግ ነበረ፣ እየጨፈሩ ነበር። ድምፁ አሰማችኋለሁ ትንሽ የኔ ድምፅ ትናግዬ ማለት ነው። መንገድ ላይ የዚህ ሀገር ደግሞ ሌሊት ላይ ስለሆነ የሰርግ እንትን የሚያደርጉ ሰርግ ካለ ማለት ነው 4 ሰዓት ከምሽቱ ትሄዳለህ። ከዛ እስከ 12 ሰዓት እስከ 6 ሰዓት እና 7 ሰዓት የሌሊት ማለት ነው ነው የሚቆየው። የሌሊት ነው። በዛ ላይ በጣም ሞቃት ስለሆነ እዚህ ሀገር ብዙ ጊዜ ሰርጋቸው የሚያደርጉት ሌሊት፣ እኔ እንዳየሁት ማለት ነው። እና እዚህ ጋር እየተጓዝን ነው። መንገዱ እንደምታዩት ሞተር ሳይክሎቹ እንደምታዩት ማለት ነው። በጣም ሪስፔክት አላቸው፣ በጣም ያከብራሉ። በተለይ እኔ ብቻ ነበርኩ ከባለቤት ጋር። ሁላቸው ሲንግል ወይም ደግሞ ሁለት ቢሆኑ ወንድ ጓደኛቸው ምናምን፣ ሌሎቹ በፊት ነበሩ 3 4 የሚሆኑ ከሚስቶቻቸው ጋር የሚመጡ ማለት ነው። እዚህ ትሪፕ ላይ ግን አልመጡም። እኔ ብቻ ነበርኩ እና በጣም ሪስፔክት አላቸው፣ በጣም ሴት ያከብራሉ። እና ስለ ፓኪስታን ብዙ ሰማለሁ እዛ ያለሁ ሴት አያከብሩም፣ በጣም ባለጌዎች ናቸው ምናምን የሚባል ነገሮች እሰማለሁ። ግን እኔ እዚህ ከመጣሁ የእሱ እንትን ነው ተቃራኒ ነው ያየሁት። በጣም ሴት ያከብራሉ። በሄድክበትም በጣም ያከብሩሃል። እዚህ ጋር እንደ ሀገራችን ወንድ ለራሱ እንትን ብሎ አያይህም፣ ቀና ብሎም አያይህም እዚህ ሀገር። እና በጣም ሴት ያከብራሉ እንደታዘብኩት ማለት ነው። እና በጣም መንገዱ እንትን ስለሆነ ትንሽ እስከ ሙዚቃ ልጋብዛችሁ።
እዚህ ጋር ከ30 ወይ 40 ኪሎ ሜትር ከተጓዝን በኋላ ለእረፍት ትንሽ እንሰባሰብና አብረን መንገድ እንገባ ማለት ከኋላ የቀሩ ነበሩ። እነሱ እየጠበቅን ነበር። ትንሽ እረፍት እያደረግን ማለት ነው። ከዛ የእንትን ያሉትን በኋላ የቀሩትን መጡ። እንዳለ መንገዳችን ቀጥሉ ተባለ። መንገዳችን እየቀጠለ ነው እዚህ ጋር ማለት ነው። አንድ ላይ ስትሆን ደስ ይላል። በኋላ የቀሩትን ለማድረግ ማለት ነው። እንደነገርኳችሁ ሴፍን ስላልሆነ ግዴታ ተሰባስበክ መንገዱ መጓዝ አለበት። ለዛ ነው እዚህ ጋር አረፍ ብለን ነበር የቀሩትን ለማድረግ ማለት ነው። እና ሁሉ ሰው መንገዳችን ጀምረን እዚህ እየተጓዙ ነው። ትንሽ ነው የሚቀረን መሰለኝ እንደ እንትናቸው ማለት ነው። እንደ ማቦሚያ ጎግል የሚያሳየው ማታም ስለሆነ እኔ እዚህ ጋር በጣም ደክሞ የነበረ እንቅልፍ እያለኝ ኦልሞስት 8 ሰዓት ሆኖ ነበረ ከሌሊቱ ማለት ነው። እስካሁንም አልደረስንም፣ ግን ቅርብ ነው። እንደዚህ ላይን ሲታይ ባይኮቹ እንዴት ደስ እንደሚሉ እና መንገዳችን እየተጓዝን ነው። ትንሽ ነው የሚቀረን እና እስከ ስለምን እናውራ፣ ስለምን እስከ የምትፈልጉን ነገር ማለት ነው ጠይቁኝ። እዛ ኮመንት ላይ የምትፈልጉትን ነገር ማለት ነው እኔ እመልስላችኋለሁ። እና እስከ እኔ ብዙ ማውራትም አልችልም እየተለማመድኩ ነው። ለማንኛው እኔ እዚህ ስኖር በቃ ተዝናና፣ ኑሮህን እየኖርክ ተዝናናበት ነው የምለው። እዚህ ጋር ደግሞ ትንሽ ልጅ ከአባቱ ጋር ነበረና እሱን እየቀረጽኩት ነበረ። ትንሽዬ ነው ካልተሳሳትኩ 5 ዓመት ይሆናልና አባቱ ይዞት መጥቶት ነው። እና ባለቤቴ ከሱ ጋር እያወራው ነበረ። መዛጊያ እያለው ነበረ። መዛጊያ ማለት ደግሞ እየተዝናናህ ነው ወይ ምናምን እያለው ነበር። አሀ ቦሆት መዛጊያ፣ ቦሆት መዛጊያ በጣም እየተዝናና ሆነው እያለ ነበረ። የዚህ ሀገር ቋንቋ ትንሽ እችላለሁ ለማናገር እንትን እያለኝ ነው እንጂ በደንብ እሰማለሁ፣ ይገባኛል። ግን ማውራት አንዳንድ ትንሽ ከአማቼ ጋር ለማውራት እየሞከርኩ ነው ማለት አንዳንድ ነገር ስትፈልግ ምናምን ምን ያስፈልግሻል፣ እንዴት ነሽ፣ እንደዚህ አንዳንድ ዴሊ የሆኑ ቃላቶች አሉ አይደለም፣ እነሱን እንትን አደርጋለሁ አወራለሁ እንጂ በደንብ እንትን አላወራም በደንብ። እና እዚህ ጋር ትንሽ ቀርቶናል። ኦልሞስት ደርሰናል ቦታው ላይ ማለት ነው። ስለዚህ እዚህ ጋር እየቆም ነው። ስትገባ መግቢያ የሚባል አለ፣ የሚቆረጥ ትኬት ወይም ደግሞ ስንት ሰዎች እንደሆንን ግዴታ ማሳወቅ አለበት ያ ዩዘን ግሩፕ መሪው ማለት ነው። እዚህ ጋር እንትን አደረገ። ወደ ቦታችን እየሄድን ነው። እዚህ ጋር ደርሰናል። ባለቤቴ ባይኮን ፓርክ እያደረገ ነው። ከዛ ጠዋት በደንብ አሳያችኋለሁ ቦታውን ሁሉ ማለት ነው። የት ካምፕ እንዳደረገን ሰዎቹ የት እንዳሉ ማለት ነው። ትንሽ ያሳያችኋለሁ።
እዚህ ጋር ንብረታችን እንትን አድርገናል፣ ፓክ አድርገናል። ከዛ እንዳለ ሰውም ፓክ እያደረገ ነበረ፣ ዝግጅት ላይ ነበረን ሰው ሁሉ ማለት ነው። ነቅተዋል። ከጠዋቱ ኦልሞስት 1 ሰዓት ሆነዋል ነቅተዋል። እና ፓክ አድርገናል። የኛ ባይክም እዚህ ጋር አለ፣ እኔም ቁም ያለው እዛ እና እዚህ ጋር ውሃ ትንሽ ልይ ብዬ ይቼ ጫማዬን እግሬን ልታጥብ ጫማዬን አውጥቼ ጫማዬን ሂዶ ነበረ። ለትንሽ ነው ሴቭ ያደረገው ባለቤቴ። ከዛ ግን እርጥብ የሆነ ጫማ አድርጌ ነው ያለሁት፣ መንገድ ላይ ደርቃል ብዬ ማለት ነው። ቢሄድ ኖሮ ያለ ጫማ መለስ ነበር ወደ ቤት። ለማንኛው ሴቭ አድርጌዋለሁ። ባለቤቴን ሮጦ ያዘው። ይሄ ውሃ የሚመጣውን ነው የሚሄደውን መጥቶ ከዛ በኋላ ወሰደው። ከዛ እዚህ ጋር መንገዳችንን ልንጀምር ጨርሰናል። እንዳለ ፓክ አድርገናል። ሰውም ተዘጋጅተዋል። እንዳለ ተነሱ ተብሎ እኛ እዚህ እንትን እያደረኩ ትንሽ ቆይቼ ነበረ እና ሰዎቹ እንዳለ ትንሽ ትንሽ በግሩፕ ሆነው ወጥተዋል። እኛ ጋር እዚህ እንትን እያደረግን ስለነበረ ነው የቆየ ነው። ከዛ በኋላ ግን መንገዳችን ጀምረን እዚህ ጋር እነሱ ቱተን ስለሄዱ እየሮጥን እነሱ ካች ለማድረግ እነሱ ጋር ለመድረስ ማለት ነው። ካልደረስንም እንዳልኳችሁ ቦታውን ጸጥ ያለ ነው፣ ማንም የለም። ስለዚህ በጣም ስለሚያስፈራ በጣም ሮጠን እነሱ ጋር ግሩፕ ላይ መድረስ አለብን ግዴታ። እዚህ ጋር መንገድ ላይ ያገኘናቸው ከነሱ ጋር ጆይን አደረግን። እዚህ ጋር እኔ ትንሽ ቪዲዮ እየቀረስኩ ነበረ ሀልሜት አድርጌ። እንዴት ነኝ ከሀልሜት ጋር ማለት ነው። ለሴፍቲ ግዴታ ሄልሜት ማድረግ አለብን ስትጓዝ። የሞተር አያውርድና ይሄ እንትን ቢያጋጥም እንኳን ኤክሲደንት ቢያጋጥም እንኳን ኤልቦ ጋርድ እና ሄልሜት ከሌለ እንትን ትጎዳለና ለዛ ነው ግዴታ ሄልሜት፣ ኤልቦ ጋርድ፣ ኒ ጋርድ እና የእጅና የእግር መከላከያ ያለውን ማድረግ አለብን። ከዛ በኋላ እዚህ ጋር በጣም ረፍደዋል፣ ነክተዋል በደንብ 1 ሰዓት ከ45 ከ50 ይሆናል። መንገዳችን እየቀጠልን ነው። ልጆችን በቤት ትቼ ስለመጣው ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ በሌላ ቪሎግ እስከምመጣ መልካም ቀን ይሆንላችሁ። ቻው